ሽልማቱ ድምፃዊ ማሞ መንገሻ ከመኖሪያው ግቢ ወጥቶ አስፋልቱ ዳር የተጎለተችው ላዳ አጠገብ ሲደርስ ወደ ጋቢናው ጎንበስ ብሎ ፈገግ አለ። የላዳው ሹፌር በልምድ የዚህን ፈገግታ ትርጉም ያውቀዋል። ዛሬም እንደ ልማድህ በዱቤ እንዳደርስ ፈልገህ ከሆነ እልም ያለ ጦርነቱ ስንገባለን አለ ሾፌሩ። እመነኝ ማሞ መለሰ፣ ይህ የመጨረሻው ዱቤ ነው። ከዚህ በኋላ አይቸግረኝም። ከዚህ በኋላ እንዴት ነው የማይቸግር? ባክህ ከሀገር ልትወጣ አስበሃል ወይስ ራስን ልትገድል ወስነሃል? የሰው ልጅ በሕይወት እስካለ ድረስ መቀየሩ አይቀርም አለ ማሞ። እኔ አንዳንዴ ሳስበው ምን ግርም እንደሚለኝ ታውቃለህ አለ ሹፌሩ። ለምድር ማሙያ የተፈጠርክ ነህ ብዬ እንዳላስብ ምድር ከሞላች ቆየች። የዚህ ሀገር ብዙ ሰው ቸግሯል፣ ግን ሁሉም በችግሩ መጠን ነው የሚኖረው። አንተ ግን የድሃ ቅምጥል ተበድሮ ዕቁብ ይጥል እንዲሉ በባዶ ኪስህ በላዳና በራይድ መንቀባረር ያምርሃል። ማሞ በቃል ምላሽ በመስጠት ፋንታ ከለበሰው ኮት የብብት ኪስ ውስጥ ካርድ መዞ አውጥቶ ለሾፌሩ ዘረጋለት። በካርዱ ላይ የሚከተለው ቃል ሰፍሯል። ለድምፃዊ ማሞ መንገሻ በነጠላ ዜማ ዘርፍ የዓመቱ ምርጥ ድምፃዊ ተሸላሚ ሆነው ስለተመረጡ በተጠቀሰው ቀንና ሰዓት በብሔራዊ ቲያትር በመገኘት የተዘጋጀልዎትን ሽልማት እንዲቀበሉ በማክበር እንጋብዛለን። ባለላዳው ከዚህ በኋላ ማሞን በዱቤ ላለማጓጓዝ ብሎ ወስኖ ነበር። የሽልማቱን ጥሪ ካነበበ በኋላ ግን ትንሽ አመነታ። ሽልማቱ ምንድን ነው ሲል ጠየቀ። እንጃ፣ ገንዘብ፣ አፓርታማ ወይም መኪና ይሆናል ብዬ ነው የማስበው። መኪና ከሸለሙኝ ለ6 ወር ያክል በነጻ በራይድ ትሰራበታለህ። ሾፌሩ እጁን ወደ ራሱ ልኮ ከመላጣው ላይ ፉዬ ገላ የመሰለች ትራፊ ጸጉሩን እንዳበስ አድርጎ በረጅሙ ተነፈሰና ጎበዝ ነህ፣ አልፎ አልፎ ብታናድደኝም ትልቁ ቦታ ላይ እንደምትደርስ ድሮም ቀልቤ ነግረኝ ነበር። እንዳለመታደል ሆኖ እኔ ዘመኑን ዘፋኞች ዘፈን አላዳምጥም። ያንተንም ነጠላ ዜማ የማዳመጥ ዕድሉ አልገጠመኝም። ግን ስትናገር ራሱ ድምፅህ የጆሮ ጸጉር ያረግፋል። በዚህ ድምፅ እንኳን ዱቤ ልጄን ለጋብቻ ብትጠይቅ እምቢ እምል አይመስለኝም። አይዞህ፣ ትልልቅ ሰዎች ያሰቡበት እስኪደርሱ ትልልቅ ችግር እንደሚገጥማቸው የታወቀ ነው። እስኪያልፍ ያልፋል አይደል የሚባለው? ኤሌክትሪክን የፈለሰፈው ሰውዬ ማን ነበረ? ማህተመ ጋንዲ የላምባ መግዣ እንኳን እያጣ ከጎረቤቱ ጋር አንድ ጧፍ በፈረቃ ይጠቀሙ እንደነበር በታሪክ ይነገራል። ማሞ በሾፌሩ ዲስኩር ልቡ ተነካ። አንተ ባለውለታዬ ነህ። የሚገርምህ ለሽልማቱ ባዘጋጀሁት ንግግር ላይ ከፈጣሪና ከእናቴ ቀጥዬ የማመሰግነው አንተን ነው አለና ያልተጻፈ ንግግሩን ከኪሱ የሚያወጣ ይመስል እጁን ወደ ብብቱ አቅጣጫ ሰደደ። ነገሩን አልኩ እንጂ እኔማ በነጻ የመሸኘት ኃላፊነት አለብኝ። የዛሬን ቀን እንደ ሰርግ ቁጠረው አለ ሹፌሩ። ማሞ የላዳውን በር ከፍቶ ከገባ በኋላ ወንበሩ ላይ የተከመረውን ባዶ ኤላስቲክ ጠርሙስ ክምር ገፋ አድርጎ ተቀመጠ። ጋቢና ውስጥ ካለው ቴፕ ውስጥ አንድ በማንዶሊን ያበደ ሙዚቃ ይፈልቃል። አምበሳ ጋማውን ቢያኩት ይደማል ወይ። ጋሽ ማሙድ ደግሞ አሁን ጋማውን አከ እንድናረጋግጥ ፈልጎ ነው ሲል በልቡ ተቼ። ማሞ ቀረ ካላለህ አንድ ጥያቄ ልጠይቅህ ባለ ላዳው ነበር። ጠይቀኝ አለ ማሞ። የለበስከውን ሱፍ ከየት ነው የገዛው? አጠያየቁ ሙሉ ሱፍ የመግዛት አቅም ካለህ ለምን ታክሲ በዱቤ ትጠቀማለህ የሚል ይዘት ነበረው።
ገዝቼው አይደለም፣ አንድ ላውንደሪ ቤት ያለው ወዳጅ አበርክቶልኝ ነው ሲል መለሰ ማሞ። አበርክቶልኝ ነው ስትል ማለቴ ያሳጠቡትን ልብስ ሳይሰበስቡ የሚሞቱ የላውንደሪው ደንበኞች ጥቂት አይደሉም እና ባለ ላውንደሪው ወዳጄ የሟቾች ልብስ ሱቁን ከሚያጣበብ የታጠበበትን ዋጋ ከፍዬ እንደወስድ ይፈቅድልኛል። ማሞ ወደ አዳራሹ ሲደርስ አዳራሹ ከአፍ እስከ ሰደፍ ሞልቶ ነበር። የፕሮግራሙ አስተናባሪዎች ወስደው ከፊት አስቀመጡት። በመጨረሻ የፕሮግራሙ መሪ የማሞን ስም ጠራ። ማሞ ከወንበሩ ተነስቶ ወደ መድረኩ አቅጣጫ ለመራመድ ሲቃጣ የፕሮግራሙ መሪ ማሞን ወደ መድረኩ ከመጥራታችን በፊት ለዚህ ሽልማት እውን መሆን ከፍተኛ ድጋፍ ያደረጉ ስፖንሰሮቻችን እናስታውቃለን ብሎ ጀመረ። ጌዲዮን ሪል ስቴት ለድርጅታችን ቢሮ እንደሚሰጥልን ቃል ስለገባ እናመሰግናለን። ጠምበለል ቢራ 1 ሚሊዮን ብር ስላበረከተልን ደስታችን ወደር የለውም። እባካችሁ ጭብጨባ ያንሳል። ሞራል። ጭብጨባው አዳራሹን ነቀነቀው። የፕሮግራሙ መሪ ዝርዝር ውስጥ ያልተጠቀሰ የንግድ ድርጅት የለም። ማሞ በቆመበት እግሮቹ ሊክዱት ሲያንገራግሩ ተሰማው። ከዚህ በኋላ 2 ደቂቃ ከቆምሁ ዊልቸር እንጂ መኪና አያስፈልገኝም ብሎ አሰበ። ከቆይታ በኋላ 2 ቆነጃጅት ሴቶች አጅበው ወደ መድረኩ ወሰዱት። ከመድረኩ ጫፍ እስከ ሸላሚው ድረስ ያለው ርቀት አገር አቋራጭ ሆነበት። መሸለሚያው ላይ ሲደርስ 2 የክለብ ዘበኛ የሚያካክሉ ወጠምሻዎች የብረት ሙቀጫ የሚያስንቅ ዋንጫ መዳፉ ላይ ያስቀመጡለት። ወደ ወንበሩ ሲመለስ ጋዜጠኞች አንገቱን በየማዕዘኑ እየጠመዘዙ የካሜራ ብርሃን ነሰነሱበት። የፕሮግራም መሪው ሌሎችን ተሸላሚዎች አንድ ባንድ መጥራት ቀጠለ። በአዳራሹ ውስጥ ካሉት ታዳሚዎች መካከል 90% ተሸላሚዎች ሳይሆኑ አይቀሩም። ማሞ የመዳፉ መስመሮች እስኪደበዝዙ ሲያጨበጭብ ቆየ። የመድረኩ ወከባ በረድ ሲል አንድ ዘፋኝ መድረኩ ላይ ወጥቶ እንደ ድንገተኛ ዝናብ ገበያ መበተን በሚችል ድምፅ መዝፈን ጀመረ። ዘፈኑ እኔስ አባብዬ ዋሴ ጥበቃ የሚለው የግርማ ተፈራ ዘፈን ነው። ማሞ ዘፋኙን ያውቀዋል። አባቱ በልጅነቱ በከዘራ በፈነከተው ጊዜ ግንባሩ ላይ የታተመው የናይኪ ምልክት ያለው ጠባሳ ዛሬ ድረስ አልደበዘዘም። ማሞ ግብስ ብሎ አጉተመተመና ዋንጫውን እንደ ግንድ ጉማጅ ትከሻው ላይ ጋደም አድርጎ ከአዳራሹ መሰስ ብሎ ወጣ። ትንሽ እንደተራመደ የቤትና የጓዳ ዕቃዎችን የሚሸጥ ሱቅ ተመለከተ። ይህንን ስንት ገዛኛለህ አለው ባለ ሱቁን። ምንድን ነው አለ ባለ ሱቁ ሽልማቱ ላይ አፍጥጦ። የተሸለምኩት ዋንጫ ነው። ይሄማ ዋንጫ ሊሆን አይችልም። ታዲያ ምንድን ነው አለ ማሞ የተሸከመውን ሽልማት እንደገና እየቃኘ። እንጃ፣ የህንድ ዕጣን ማጨሻ ይመስላል። የህንድ ኤምባሲ ነው እንዴ የሸለመ? ባለ ሱቁ ዘለግ ያለ ሳቅ ሳቀ። እሺ ስንት ገዛኛለህ? ማሞ በቅጡ በማይሰማ ድምፅ ቀጠለ። በነጻ ብትሰጠኝ ንክች አላደርገውም። ይህ ቦታ ይይዝብኛል። ባለ ሱቁ ዋንጫውን እንደገና ፈገግ ብሎ ከቃኘ በኋላ ለምን ጂም ቤት አትሞክረው? ባለ እጀታ ዳምቤል ነው ብለህ ልትሸጥላቸው ትችላለህ። ከጥቂት ደቂቃ በኋላ ማሞ ራሱን የሞላ ሚኒባስ ውስጥ አገኘው። ወያላው ትከሻውን ሲነካው ቀና አለ። ጀለስ አለው ወያላው ማሞን ቁልቁል እያየው። አቤት። ለዕቃው ትከፍያለሽ